ቤተሰቦች ይሄው የመጨረሻ ፓርቲ ይመስላል። ማሻአላ የዶሮ ወጣችን በሚገርም ሁኔታ ጨርሰናል። እንዳልኳችሁ እኔ ምንም ነገር አልጨመርኩም፣ ግን ዘይት አለበት። አዎ ዘይት ከሌላ ምን ከነጭ ሩዝ ነው የሚበሉት፣ ከሁሩዝ ነው የሚበሉት እላቸዋለሁ። የዶሮ ወጥ ደግሞ ዘይት ያስፈልጋል። እሺ እና ይኸው በዚህ ሁኔታ በሚያምር ሁኔታ ጨርሰናል። እናንታችሁ ላይክ ሼር እያረጋችሁ ቤተሰብ በመሆን አበረታቱን። የመጨረሻ ፓርቲ ይመስላል ማለት ነው። ውድ ቤተሰቦቻችን አብራችሁን ስለቆያችሁን እጅግ አድርጌ ነው የማመሰግናችሁ። እጅግ አድርጌ አመሰግናለሁ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ በያላችሁበት በዓለም ዳርቻ እያልኩ ዛሬም በሌላ ቪዲዮ ከች ብያለሁ። ዛሬ ደግሞ ወደ ኩኪንግ ዛሬ ደግሞ ምርጥ የሆነች የዶሮ ወጥ ሳሎና አይደለም፣ ሳሎና የሚሉት አረቦች ነው። የአረቦቹ ሳይሆን የኢትዮጵያዊነቴን ባለሙያ ለማሆን ነው፣ ሙያዬን ለማሳየት ነው። እና ክርስቲያን ወገኖቼ ሰላም ብያለሁ። ተጠፋፍተናል። በምግብ ዙሪያ ጠፍቻለሁ፣ አልተመቻቸልኝም ማለት ነው። ግን ላይክና ሼር እንዳይረሳ። እዚህ ጋር ምጥብጥ አለኝ። ሰዎቼ ደግሞ ገበሬ ናቸው ይላቸዋል። እና እዚህ ጋር ደግሞ ነጭ ሽንኩርት አለኝ፣ ቲማቲም አለኝ፣ ማጂ አለኝ። እዚህ ጋር ደግሞ በርበሬ ስለሌለኝ ማጁን ጦማት አላ ሁላችሁ ታውቃላችሁ። ወጥ ነው ሊሰራው ማለት ነው። የዶሮ ወጥ ያበደች ወጥ ልትሰራ ነው ዛሬ። ጉድ ይባላል። እና እናንታችሁ በሼር በላይክ በሰብስክራይብ በበረታቱን ቤተሰብ። እኛ ለኛ እንሁን፣ እኛ ለኛ ካልሆንማ ይሆንናል ማለት ነው ቤተሰብ። የእውነቴን ነው የምላችሁ፣ አበረታቱን ላለው ቤተሰብ። እዚህ ጋር ደግሞ ምጥምጣ አለኝ፣ በርበሬ ስለሌለኝ ይሄ ምጥምጣ ነው። ግን የሰዎች ገበሬ ናችሁ ያልኩት በምክንያት ነው ማለት ነው። በአጠቃላይ ቤት ላይ የሚሰራ ምግቦች ማለት ነው። በነገራችን ላይ የአታክልት ነገራቶች ሁሉ ነገራቸው ከመሬት የሚወጣ ነው የምንሰራው ማለት ነው። እና ቤተሰብ ከመሬት የሚወጣ ነው። አሁን ይህ ሚጥብጣ አልተገዛም፣ መዝራ ላይ ነው። አታክልት ቦታ አላቸው የመጣ ነው። ይሄ ዶሮ ቤታቸው ነው ማለት ነው። ዶሮ የተገዛ ዶሮ አይደለም። የተገዛ ዶሮና በቤት የታረደ ዶሮ ይለያል ማለት ነው። ይሄ የቤት ዶሮ ነው ማለት ነው። ማሻአላህ አሌይኩም። እና በጣም ገበሬ ናቸው። እነ ሎሚ ያረኩት በጣም ዶሮውን ሽታውን ይይዛል። ሽታውን ጽድቅ አድርጎ ነው የሚያጥበው። ሁላችሁም ታውቃላችሁ፣ እኛ ኢትዮጵያውያኖች ንጽህናችን አንታማም ማለት ነው። እዚህ ጋር ደግሞ 4 ሽንኩርት በሉኝ፣ ያው ትናንሽ ናቸው። 2 ትላልቅ በሉ። 3 ቲማቲም አለኝ። እኔ ቲማቲም እጠቀማለሁ በርበሬ ስለሌለኝ ማለት ነው ቤተሰብ። ነጭ ሽንኩርት አለኝ። ማጂ ሙካባት አለኝ እዚህ ጋር ማለት ነው። እንደምትመለከቱት ዛሬ ያበደች ወጥ የዶሮ ወጥ ድብን ያለችው ልንሰራ ነው። አብራችሁን ሆኑ። ሼር ላይክ እያረጋችሁ ቤተሰብ ሆኑ። አሁን ሽንኩርቴንና ነጭ ሽንኩርቴን ከትፌ ድስት ላይ ጥላለሁ። አብራችሁን ስትቆዩ ሁሉንም ነገር ሙያዬን ታያላችሁ። ቅመሞቹን ደግሞ አሳያችኋለሁ ኢንሻአላህ። አሁን እነዚህ ነው ያሳያችሁ እንጂ ይሄንንም ይፈጨዋለሁ ማለት ነው። በበርበሬም ቦታ ለመጨመር ማለት ነው። ግን ይሄ ከደረቀ እንደምጥምጣ ነው የምንወቅጠው ማለት ነው። ተወቆት በይቃ ተቀምጦ ይጠቀሙታል። እኔም እጠቀማለሁ አብዛኛው ጊዜ። ግን እንደኛ ሀገራቶች ያው ቅመም ብዙ ነገሮች ስለምንጨምር አይጣፍጥም። እንደኛ ሀገር ለማድረግ ብዙም ስራ ስላለ እሱን ለማድረግ ጊዜያችሁም የለም።
እንደ ሁሉም መዳም ቅመሞች ታውቃላችሁ። ግን ይሄ ቅመም እዚህም ሀገር አለ፣ ሁሉም ነገር አለ። ግን ሁሉም ቅመም አታገኙም። ለራሳችሁ ብላችሁ ደግሞ የኔን አምጡ ማለት ይከብዳችኋል። ግን ይሄ የቤት ነው ማለት ነው። ሰዎች ገበሬ ናቸው። ማሻአላ አንዳንዴ ኢትዮጵያዊነት ዜግነት አላቸው ብዬ ነው የምጠራጥረው። አሁን ይሄንን ምግብ እነሱ በእንትን አይደው ነው ስሪ ብሎኝ ነው ድብና አድርጋ ነው የሚበሉት። ማሻአላ አለይሁ እና እላችኋለሁ ቤተሰቦች ከነጭ ሩዝ ነው የሚበሉት። ሰላማችሁ ይብዛ፣ አብራችን ቆዩ። ወደ ገደሉ እንገባለን። ሽንኩርታችን ከትፈን ወደ ድስት ቲማቲማችን ጁዝ እሰራለሁ። ሚጥሚጣውንም እንደ ጁዝ ነው የሚፈጨው ማለት ነው። ሰላማችሁ ይብዛ፣ አብራችን ቆዩ እና ውድ ቤተሰቦች ቅድም ያሳያችሁ እዚህ ጋር ዘይት አድርጌ ሽንኩርቴን እና ነጭ ሽንኩርት አንድ ላይ ያፈጫሁት። እንደዚህ ሽንኩርቴ እየበሰለ ነው። ቅድም ያልኳችሁ ደግሞ ሚጥሚጣና ቲማቲም እንደዚህ በዚህ መልኩ ፈጭቼ ያለው ማለት ነው። አያችሁ በዚህ መልኩ ፈጭቼ አዘጋጅቻለሁ እንደ ጁዝ ማለት ነው። በኋላ ደግሞ እንጨምራለን። አሁን ሽንኩርታችን ይበስላል ማለት ነው። ሽንኩርታችን ከበሰላ ዶሮአችን እንጨምራለን ማለት ነው። አብራችሁ ቆዩ። ዛሬ ልዩ የዶሮ ወጥ እየሰራን ነው። ሞያችን የመዳም ቅመም ባለሙያ ናት። እንደምትመለከቱ እንደዚህ በስሎልኛል። አሁን ምንድን ነው የምንጨምረው? ዶሮአችን አብረን ደግሞ እናማስላለን ማለት ነው። አማስዬ ልምጣ እና ቤተሰብ በዚህ መልኩ አማስዬ ያለው ማለት ነው። ከዛ በኋላ ምንድነው የምንጨምረው? በኋላ ደግሞ ቲማቲምን እንጨምራለን። 10 ደቂቃ ከጠበቁ በኋላ አሁን ሽንኩርትና ዶሮ አንድ ላይ ያበስ ደግሞ ይብሳል ማለት ነው። ውሃ እንጨምርን። በነገራችን ላይ የራሱ ነው የሚበስለው። አሁን ይሄን ልክ ከሆነ ጁዛችን እንጨምራለን። ይሄ በዚህ ጁዝ ነው የሚበስለው። ውሃ ያስፈልገው ትንሽ የጁዙን ውሃውን ትንሽ ጨምራለሁ። خلاص እና አሁን እናማስላለን። ቅመሞቹን ገና አልጨመርኩም ማለት ነው። ቅመም አልጨመርኩም። ሳሰጁን ቲማቲም አልጨመርኩም። ጨምራለሁ ማለት ነው። አሁን ሁሉንም ነገር ቅመሞቹንም ጨምረን እሳት ቀንሰን እንለቀዋለን ማለት ነው። ከልቡ እንዲበስል ቀስ ብሎ ማለት ነው። እና ቤተሰብ ቅመሞች እዚህ ጋር አያችሁ፣ ሄል የተፈጨ አለኝ፣ ከሞን አለኝ። እዚህ ጋር ባህራት ቃሪ ይላሉ፣ ሙሸከል ይላሉ፣ ባህራት ቃሪ ይላሉ። እሱ ነው። እዚህ ጋር ደግሞ ሙሸከል ባህራት ይላሉ። የአረቦች ቤት የሚሰራውን የቤትን ያለው ነው ጨምሬ ያለው። እዚህ ጋር ደግሞ ማጂ አለችኝ ማለት ነው። ማጂ ሙካባ አለችኝ፣ እሷን እጨምራለሁ። አሁን ሳሳውንም እንጨምራለን። የቅመሞቹን አንድ ላይ ጨምረን አማስለን እሳቱን ቀንሰን እንለቃለን። ሲያልቅ ደግሞ እንገናኛለን። እኔ በዚች ማንኪያ 3 ማንኪያ ነው የጨመርኩት፣ ሳሳቱ ማጠን ማለት ነው። እናንታችሁ እንደፈለጋችሁ ከዚህ የበዛውን መጨመር ትችላላችሁ። እዚህ ጋር 2 ማጂ ጨምሬያለሁ። እንደምትመለከቱት እዚህ ጋር የባህራቱን ጨዎቹ አንድ ላይ ነው ማች ማደርገው። አሁን ደግሞ እሳቱን ቀንስ አድርጌ አሁን አያስታውቅም ሲበስል ነው እንትን ደስ በጣም ደግሞ ልዩ የምሆነው ሲበስል ነው። ገና ነው ያላችኋለሁ ቤተሰብ። እነሱ እንደዚህ ሲሰራ ቃሬ ነው የሚሉት። ቃሬ ዲጃጅ ይላሉ። ቃሬ ማለት ያው የሚያቃጥል ማለት ነው። የሂንዲዎች ሳሎና ይላሉ። እና የሂንዲ ሳሎና ነው ስሪ ያለች። እኔ ደግሞ ያው ለኢትዮጵያዊነቴ ሰርቻለሁ። እነሱ ድብና አድርገው ነው የሚባሉት። ብዙ ጊዜ ያሉ ኢትዮጵያን ምግብ ማለት ነው እንደ ስልካችሁ ላይ ማለት ነው ብዙ ጊዜ ይናገራሉ። እና አላችኋለሁ ቤተሰቦች። አሁን ደግሞ ሲያልቅ እንገናኛለን። እናንታችሁ ሼር እና ላይክ እንዳይረሳ። ሲያልቅ እንገናኝ። ባይ ባይ ኢንሻአላህ። እና ቤተሰቦቻችን ይኸው የሰራ ነው ይመስላል። አሁን የመጨረሻ ፓርቲ ነው። እንደዚህ በሚያምር ሁኔታ ጨርሰናል። ጨርስ ሰርተናል።
ጭርስ አርግተናል ማለት ነው። ዶሯችንም በስሏል። ውሃ ሳንጨምር ምን ሳንል ማሻአላህ ተባረከ ረህማን ልዩ ነስራ ነው ማለት ነው። ሞያ በልብ ነው እላችኋል። ሞያ በልብ ነው፣ ሞያ በልብ ነው፣ ሞያ በልብ ነው። እና ሞያችን እንዴት ተመለከታችሁ? እንዴት አያችሁ? ሞያችን ልዩ ሞያ ነው ያለ ነው ማለት ነው። እናታችሁ ሼር እና ላይክ እንዳይረሳ፣ ሼር እያረጋችሁ ላይክ እያረጋችሁ ቤተሰቡ ነው። እናት ሀገራችንም ኢትዮጵያን ሰላሟን፣ ፍቅሯን፣ ጊዜዋን ቅርብ እያድርግልን ሁላችንም ዘወትር ምኞታችን ነው። እናት ሀገራችንን ኢትዮጵያን የሰላም የፍቅር የአንድነቷን ጊዜዋን ቅርብ እንዲያደርግልን ሁላችንም ዱዓ ነው። በሰላም አውጣን። ሀገራችን ደግሞ በሰላም ለሀገራችን ያብቃን። ወጥቶ ከመቅራት አላህ ይጠብቀን። ስደት ዓለም ላይ አላህ ይጠብቀን። ያሰብነው ደግሞ ተሳክቶልን ለሀገራችን የምንበቃ ቀንም ቅርብ ያድርግልን። ብዙዎቻችን ሀገራችን እየናፈቀች ምን ይዘን እንገባለን። ዛሬ በአመቱ በወሩ እያን ጊዜያችን እያዘርን እንኖራለን ማለት ነው። አላህ ደግሞ ቤተሰቦቻችንም አላህ ይጠብቀን፣ እኛንም በሰላም ያገናኘን። በዱዓችሁ ነው። ግን ሁሉም ነገር ይሳካል። አንድ ቀን ደግሞ ሁሌም ይሳካል ማለት ነው። አላህ ደግሞ ይጠብቀንም፣ ቤተሰቦቻችንም ይጠብቀን፣ እኛንም ይጠብቀን፣ በሰላም ያገናኘን። ሀገራችንን ኢትዮጵያን በሰላም ያብቃን እላለሁ። ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ሼር እና ላይክ እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ቆዩልን። እወዳችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።